በአማራና ኦሮሚያ ክልሎች የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች በመካከላቸው መቀራረብን ለመፍጠር እንደ ሀገር የሚታዩ ችግሮችን በሰለጠነ መንገድ በውይይት መፍታት እንዲያስችል የውይይት መድረክ ማካሄድ ጀምረዋል። ብሔራዊ መግባባትን ማጠናከር፣ በህዝቦች መካከል መቀራረብ እንዲፈጠር የፖለቲካ ፓርቲዎች ሚናቸው የጎላ እንደሆነም በመድረኩ ላይ ተነስቷል። በከፍተኛ የትምህርት ተቋማት በተለይም በኦሮሚያና አማራ ክልሎች የሚታየውን በተማሪዎች መካከል ያለውን ግጭት ለመፍታትም ያለመነው የውይይት መድረኩ የኦሮሞ የፖለቲካ ፓርቲዎችን በመወከል ለጋዜጠኞች መግለጫ የሰጡት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ችግሮችን በሰለጠነ መንገድ ለመፍታት መድረኩ አስፈላጊ ነው ብለዋል። ማንኛውም ፖለቲካ ፕሮግራም፣ የፖለቲካ መስመር፣ የፖለቲካ ድርጅት፣ የፖለቲካ ቡድን ያለውን የፖለቲካ ፕሮግራምና ግቡን በሰለጠነ መንገድ በሚሉት ሲቪላይዝድ ወይ ለህዝብ ማቅረብ እንጂ ይሄ አቅጣጫ ለውጦ ህዝብና ህዝብን የሚያጋጭ አይነት እየሄደ ያለው በሶሻል ሚዲያው ይሁን እንደዚሁም በዩኒቨርሲቲዎች አካባቢ በተለይም ወጣቱን በመጠቀም ይሄ በጣም ወደ ስጋት የሚወስድና ሁሉም በዚህ አቅጣጫ ከሄደ ከፍተኛ ችግር ውስጥ ምን ገባ መሆኑን ይሄንን ማቆም እንዳለበት። በተመሳሳይ የአማራ ክልል የሚገኙ የፖለቲካ ፓርቲዎችን በመወከል ሐሳባቸውን የገለጹት የአማራ ማህበራዊ ራዕይ ግንባር ሊቀመንበር ስዩም መንገሻ ውይይቱ እርስ በርስ ለመቀራረብ ፋይዳው የጎላ ነው ብለዋል። ፖለቲካችን የሰለጠነ እንዲሆን የፖለቲካ ትግሎች ወደ መድረክ እየወጡ በአደባባይ በህዝብ ፊት በፖለቲካ ፓርቲዎችም ውስጥ በራሳቸው በፖለቲካ ተቋማትም ውስጥ ማለት ነው የሰለጠነ የውይይት የምክክር እና መፍትሄ የመስጠት ፖለቲካውንም የማሰልጠን ህዝብንም ደግሞ ወደ ሰለጠነ የፖለቲካ አስተሳሰብ ማሳደግ ያስፈልጋል። ሁለቱን ክልሎች ሊወክሉ ከሚችሉ የፖለቲካ ፓርቲዎች ጋር የሚደረገው ምክክር በተለይም በከፍተኛ የትምህርት ተቋማት የሚታየውን ችግር ለመቅረፍ እንደሚያግዝም ታምኖበታል። ከዚህ ውይይት ውጤት የሚጠበቀው አንደኛ በእነዚህ ፓርቲዎች ዋነኛው ችግርና እንቅስቃሴ በዚህ በሁለቱ ክልል ነው በጣም በስፋት አሁን ባለው በዩኒቨርሲቲዎች አካባቢ እና ይሄን አንደኛው ይሄንን ረገብ ለማድረግ አስተዋጽኦችን መቀጠል እንዴት ነው የምንችለው? የተጀመረው የውይይት መድረክ ችግሮችን ተቀራርቦ መፍትሄ ለማበጀትም የሚያግዝ እንደሆነ ተነግሯል። ከዛሬ አንድ አመት ተኩል በፊት እንደዚህ አይነት መድረክ ሊደረግ ይችል ነበር? አይችልም። ውይይቱንም ገና መጀመራችን እኮ ነው። እየለመድነው ነው የምንሄደው። ፖለቲካውንም መልመድ አለብን። እንደዚህ አይነት ፖለቲካ እኮ በአገራችን የተለመደ አይደለም። በውይይት ችግሮችን መፍታት መጀመሪያ ለውይይት ከተቀመጥክ ችግሮቹ ምንድናቸው ብለህ ችግሮቹን አንድ ባንድ ከዛ በኋላ ለነዚህ ችግሮች መፍትሄው ምን ይሆናል ለመፍትሄዎቹስ እገሌማኒ ስራ ተባብሎ ያኔ ነው መፍትሄ ሊመጣ የሚችለው ማለት ነው። በመድረኩ ያገኘናቸው ተሳታፊዎችም ውይይቱ ለሀገራዊ አንድነት የሚኖረው ፋይዳ የጎላ መሆኑን ገልጸዋል። ትላልቅ የኢትዮጵያ ማህበረሰቦች አካባቢ ሌሎቹን የሚያገል ሳይሆን እንደዚህ በስፋት የተፈጠሩ ችግሮችን ምን እናድርግ፣ እንዴት እንፍታ፣ እንዴት ወደፊት እንሂድ የሚሉ ነገሮች ላይ የጋራ ግንዛቤ የማግኘትም አቅጣጫ የማያዝም መሰረታዊ ሆኖ የአገሪቱ ጉዳዮችን የማንሳትም በተለይም ሁለቱ ህዝቦችን የሚመለከቱ ጉዳዮች ላይ መነጋገርና አቅጣጫ ለመያዝ የመፍትሄ ሀሳቦችን ለመጠቆም የሚደረግ ሙከራ ነው። ባለፈው ዘመናት ስንሄድባቸው ከነበሩ የኃይል መንገድን ተከትለን ለፖለቲካ ጥያቄዎቻችን መልስ ለማግኘት ከምንሞክር ይልቅ በሰለጠነ መንገድ በጠረጴዛ ዙሪያ ተደራድረን መፍታት ምንችልበት እድል አለ ወይ እሱንስ ማድረግ እንችላለን የሚል ንግግሮች ስናደርግ ነበርና መሞከር መቻል አለበት ከሚል ይሄ መድረክ ተዘጋጅቷል ማለት ነው። ስለዚህ ለሁለቱ ህዝቦች ሰላም፣ ለሁለቱ ህዝቦች የወደፊት ዕጣ ፈንታም ሆነ ለሀገራችን የወደፊት መረጋጋት እንደዚህ አይነት ንግግሮች ከሁለቱም ህዝቦች ባለፈ ሌሎች ወንድሞቻችንን በጠረጴዛ ዙሪያ ጋብዘን መወያየት መነጋገርና አገራችን ላሉባት የተሳሰሩ የፖለቲካ ኢኮኖሚያዊና ማህበራዊ ችግሮች መፍትሄ መሻት አለብንና ከዛ አንፃር መልካም ጅምር ነው ብዬ አስባለሁ።
በከፍተኛ የትምህርት ተቋማት የሚታየውን ችግር ለመቅረፍ ውይይቱ አጋዥ እንደሆነ የተገለጸ ሲሆን ወጣቶችም ለሀገር ግንባታ ሚናቸውን እንዲወጡ ጥሪ ቀርቧል። ወቅታዊ የሆኑ በሁለቱም ክልሎች ዩኒቨርሲቲዎች ያሉ ግጭቶች የሁላችንም ልጆች እየጎዱ ነው። ስለዚህ በቻልነው መጠን ይህን ለማስቆም መነጋገር መቻል አለብን። የወጣት አዲስ ጉልበት፣ አዲስ መንፈስ፣ አዲስ ፍላጎት፣ አዲስ ህልም የሚቻላቸውን ያክል አዲስ ኢትዮጵያ እንድትፈጠር የየራሳቸው እና የየበኩላቸውን አስተዋጽኦ እንዲያደርጉ ጥሪ አደርጋለሁ። በፖለቲካ ፓርቲዎቹ የውይይት መድረክ ተሳታፊ ሆነው አክቲቪስት ጀዋር መሐመድ መድረኩ የህዝቦችን እርስ በርስ ግንኙነት ለማጠናከር ያገዛል ብለዋል። ይሄን ውይይት ማድረግ አንደኛ ግጭቶችን ለማስወገድ፣ ሁለተኛ ደግሞ ሀገሪቷን ራሱ ለማሸጋገር በሊቃኑ ያለው አለመግባባት ሽኩቻ ፉክክር ነው። ስለዚህ በሊቃኑ መሐከል መደራደር መወያየት በምን መልኩ የፖለቲካ ፉክክሩን እንደምንገራው የሰፋውን የፖለቲካ ምህዳር በምን መልኩ እንደምናሳድረው መስማማት የመጀመሪያው ስቴፕ ነው። ከዛ በመቀጠል የምንስማማበትን ነጥቦች የምንስማማባቸውን ፕሪንሲፕሎችና ህግጋቶች ወደ ህዝብ ውስጥ እንዲሰርጹ ማድረግ ያስፈልገናል። በአዳራሽ ውስጥ ተስማምተን ወደ ሚዲያ ስንወጣ ግን ህዝቦችን የሚያጋጭ ነገር ውስጥ ምንገባ ከሆነ በአዳራሽ ውስጥ ተስማምተን አጨብጭበን ወጥተን የምርጫ ቅስቀሳ የፖለቲካ ቅስቀሳ ስናደርግ ደግሞ ህዝቦችን የበለጠ የሚያጋጭ ያንን የስማማንበትን መርሆች የሚጥሱ ውስጥ ምንገባ ከሆነ በአዳራሽ የሰራነውን በሜዳ ማፍረስ ስለሚሆን ከዛ በመቆጠብ ህዝቡን የሚያቀራርብ ወጣቱን የሚያቀራርብ የሚያረጋጋ ስራ መስራት ያስፈልጋል። እንዲህ አይነቱ የውይይት መድረክ ለሀገር የሚኖረው ፋይዳ የጎላ በመሆኑ ተጠናክሮ እንዲቀጥልም ተጠይቋል።